ሜሪ ግን ማለት ነው ቤተሰቦች በቀደም አብርሽ እንደዛ አድርጎ ያባረራቸው ነው ዛሬ የተወጣችሁ ማለት ትችላላችሁ። ከምር ተውረገረገችበት ለጉድ ልክ ልኩን የነገረችው እና በዚህ አጋጣሚ ግን ማለት ነው ኤፊ በዚህ አጋጣሚ ነገ እህትህ ለጉድ እየተውረገረገችብህ ነው የምትመጣው። እንግዲህ ቻለው መቻሉን ይስጥ። አብርሽ ማለት የኋላውን ማየት የማይችል እንደተናገረው ከሆነ ኤፊ እንዴት በፊት ከሩታ ጋር ያሳለፍከውን ክፉንም ደግም እሷ ለአንተ ዋጋ የከፈለችልህን አንተ ለእሷ ዋጋ የከፈልክላትን እንዴት ትረሳለህ እያለው ነበረ። እና በዚህ አጋጣሚ ነገ ቡዜን ሁላችሁም ጠብቋት በራሱ ዩቲዩብ ቻናል ማለት ነው። እንዴት ወንድምህን በዚህ ልክ ከጠላቶች ጋር ሆነ በዚህ ልክ እያለ እንግዲህ ነገ እየተወረገረገች ነው ወይዘሪት የምትመጣው ማለት ነው። ሁላችሁም ጠብቁ ታምር ማለት ነው። እና ዛሬ ሜሪ እንግዲህ ያው በእርግጥ ሜሪ አይደለችም አብርሽን የጠራችው እንደሰማዋት ከሆነ ያው ኤፍሬም ነበረ አብርሽን የጠራው ሊያወራው፣ ግን ያለምንም መግባባት ተለያይቷል ማለት ነው። ኤፍሬምን ወንድሙን እንዳለ እንደሌለ አድርጎ ነው እንትን ያለው። ሊቀበለውም አልፈለገም። መቼም በእንደዚህ አይነት ሁኔታ እኔ ካንተ ጎን መቆም አልፈልግም፣ እንኳን የቀለበትን ፕሮግራም ልደግፍ ቀርቶ ከበፊትም እንደማልደግፍ ታውቃለህ ከሄርሜላ ጋር እያለው ነበረ። በዚህ አጋጣሚ እኔ እናንተን ወንድምነት ከፈለግ ለብቻችንን ማውራት እንችላለን፣ እንዴት እሷ ባለችበት ጠላት የተጠራኛለ እያል። በነገራችን ላይ አሁን ላይ እኮ ማለት ነው ለአብርሽ ሜሪ፣ ሩታ፣ ዳኒ ለአብርሽ ጠላቶች ናቸው። ጠላቴ እያለ ነው የሚሰይማቸው ማለት ነው። ሩታን ራሱ ማለት ነው እንዴት ታዲያ ያመጣሻት በቀዳዳ አይታ መሄድ ትችል ነበረ፣ እንዲቆርጥላት ከሆነ ያመጣሻት ሲል ነበረ አብርሽ ሲናገር ማለት ነው። እና በዚህ አጋጣሚ እመኑኝ ሄርሜላና አብርሽ እኔ እንዳየወት ከሆነ እንደዚሁ በሰላም የሚኖሩም አይመስለኝም። ሄርሜላም እንደምታውቋት በጣም ፈሪ ናት። በፍርሃት ውስጥ የተዋጣች ሴት ብትኖር ድንግጥ የምትል ቶሎ አንድ የሩታ አንድ ቃል ምን ያህል እንደምታስበረግጋት ነው ያየሁት። በቃ ሀሳብ ይዟት ጭልጥ ነው የሚለውና ከእንደዚህ አይነት ሰቀቀን ህይወት ይጠብቃችሁና አብርሽና ሄርሜላ መቼም በሰላም ይሄ ፍቅራቸውን ግርግር የቀለበቱም ግርግር የተሞላበት ወከባ የተሞላበት ምድረ ጨበሪያን ብላለች ሜሪ እንዳለችው ምድረ ወጠጤ የተሰበሰበበትና የተጨበጨበበት ነገር መጨረሻው አያምርም አይደምቅም። እመኑኝ የእምነቴን ነው ምላችሁ። በመጨረሻም እንደውም ሄርሜላ አሁን ላይ ስልችት ብላ ያም ሲጠራት ስለ አብርሽ እንደዚህ ሲላት ያችም እንዲህ ስትላት በመጨረሻ ራሷ ይመስለኛል አብርሽን የምታገለው ሄርሜላ ራሷ ናት አብርሽ የምታገለው የምር። እና በነገራችን ላይ ከእንደዚህ አይነት ህይወት ቢቀርስ እና ዛሬ እንግዲህ ሜሪ ምርጦችዬ አብርሽን በቀደም እንደዛ አድርገው ባይ ባይ ሁሉ ሳይቀር ሙዚቃ እየጋበዙ ነው አደለ? ከአዳራሽ ከዛ ከፕሮግራሙ ላይ ያባረሯቸው የዛን የተወጣችበት እሷ ያው ብሎክ አድርጌ ያለው ብለዋለች። ግን ደግሞ በተደውልለት እንደማትመጣ ከኤፊ ጋር ናት አሁን ሄርሜላ ማለት ነው። እና ኤፍሬም አሁን ነገ ደግሞ እህትየው እንዴት አድርጋ እንደምትወርድበት እንዴት አድርጋ እንደምትናገረው ጠብቁ። ያውም ደግሞ እሱ እንደሚለው በሚጠቀመው ቃል እህቶም ናት የምትጠቀመው። እንዴት ከጠላቶች ጋር እንዴት ወንድምን በዚህ ባለፈ ብለዋለች። በኋላ ይቆጫል። ልክ ዴቭን እንደምትለው በኋላ ይቆጫል። ነገሩ ሲገባ ስታምንበት የሆነ ነገር ስታይ ተው ከወንድም አትቀያየም እያለች እንግዲህ ያንን ምክር የመሰለውን ሌላውን ደግሞ የመዝለፍ የመሰለ ንግግሯን እንግዲህ ነገ ብዙነሽ መታ ስታስተላልፍ እንግዲህ ሁላችንም የምንሰማ ይሆናል። እንግዲህ ለዚህ ልብን ሰፋ አድርገ ነው ኤፍሬምዬ መቀበል ያለብህ ማለት ነው። ከቤተሰብ ከእህት ይጀምራል ማለት ነው። ከእህት ነው እንግዲህ ነገ ውርጅብኝ ከኮሜንቶችም እያየው ነበረ። ኤፍሬም በነገራችን ላይ እናንተ እንደምትሉት አይነት ልጅ አይደለም። ትክክል ነው። መደገፍ የሌለበትን ምንም ወንድሙም ቢሆን መደገፍ የሌለበትን አይደግፍም፣ መብቱ ነው። እናንተ እንደምትሉት ኮሜንቶች ጀምረዋል። ብዙን ተውት፣ ከኮሜንቶች ተጀምረዋል። ኤፍሬም ማለት እኮ ድሮም በግ ነው፣ እንደዚህ ነው፣ ዝም ብሎ ነው የሚጓዘው፣ ከወንድሙ ደስታ ይልቅ የሩታን ደስታ ያስቀድማል እያሉ በኮሜንት ዛሬውኑ ማጥረግረግ ጀምረዋል። ሜሪ ቤት እንዳየሁትና ነገ ደግሞ የእህትየው ይቀጥላል ቤተሰቦችና። ለማንኛውም ልብህንም አይምሮንም ሰፋ አድርገህ የሚመጡትን ነገር ለመቀበል ኤፍሬም ዝግጁ መሆን አለብህ ከአሁኑ ጀምሮብሃል ማለት ነው። በዚህ አጋጣሚ ያው እውነት ለመናገር አብርሽ ማለት ነው እንዴት አድርጎ ሄርሜላ እንትናን ሜሪን እንዴት አድርጎ እንደሚያንበሻ ቅጣት ብታዩ የምር ነው ምላችሁ። እኔ እንጃ አብርሽ በጣም ነው የተቀያየረው። ቤተሰቦች ይቅርታ አድርጉልኝና ሁሉ ነገር ነው የተቀያየረው፣ ባህሪ ሁሉ ነገር። እናንተ የሰው ልጅ እንዲቀያየረን እንደ ኤፍሬም እኮ ብሎታል። አንተ እኮ ማለት ነው ወንድሜ ከሩታ ጋር እኮ ብዙ ነገር አሳልፋችኋል። ጥሩንም ክፉንም ደጉንም እኮ አብራችሁ አሳልፋችኋል። አንተ ለእሷ ስትል እሷ ለአንተ ስትል እኮ ብዙ ነገሮችን አሳልፋችኋል። እንዴት ያ ነገር ተረስቶ ባንዴ በእንደዚህ አይነት ህይወት ውስጥ እንዴት እያለው ነበረና ምን አሉ አብርሽ ስሞት ልታለቅስ ስሞት ወንድሜ ብላ አልቀሳ ለመቅበር ነው እየተቃጠልኩ እንድኖር ነው የምትፈልገው አለ።
ከዛ ሜሪ ቦጋለች። አይገርምም? ሩታ አንተን እያቃጠለች አያብርሽ፣ አንተ እኮ ያቃጠልካትን እናንተ የበደልካትን አል ሩታ እኮ አልበደለችም መቼም። አንዴ ገነነባትና በጥፋቶቿ ያው እሷም ልክ ናት እያልኩ አይደለም፣ ብዙ ጊዜ ተናግሬያለሁ። ግን ጥፋት እኮ ያንተ ይበልጣል፣ ያንተ ይበልጣል። አንተ ያደረካትን እኮ ሩብ አላደረገችም ሩታ። ግን አንዳንዴ ምን አለ መሰላችሁ ቤተሰቦቼ፣ ሴት ላይ ነገር ይገናል። ለምንድን ነው ከወንዱ ይልቅ የምሬ ነው ምላችሁ፣ ከወንዱ ይልቅ ሴት ላይ ምን ጊዜ የሚሆን በሀገራችን በባህሉ የሚሆን እንደው አላቅም፣ እኔ እንጃ ለምን እንደሆነ አላቅም እንጃ እንጂ ከበፊትም ሴት ላይ ነገር ይገናል። በቃ የወንዱ ተደባብሶ ነው የሚያልፈው እንጂ እኮ አሁን ሩታ ያደረገችው ነገር የምር ምንም ለመናት ምናምን ብትሉም ሰው የሚወደውን ሰው እኮ ስንት ጊዜ እንኳን ይጠብቃል ቁጭ ብለን። እንደ ቤተሰቦች የምትወዱትን ከሆነ ማላችሁ ላይ ክፍተትን ቢፈጠር ያን ሰው ለራሳችሁ ለመመለስ የራሳችሁ ለማድረግ ብዙ መስዋዕት ትከፍላላችሁ። ብዙ ነገር እንዲህ በአንዴ ተገልብጣችሁ ሌላ ታሪክና ዓለም ውስጥ የምትገቡበት ነገር አይደለም። በተለይ ትዳር ሲሆን ብዙ ነገር ይኖራል። በትዳር ውስጥ ያ ሁሉ ታልፎ ነው ያበበና የሰመረ የደመቀ ቆንጆ ትዳር የሚኖረው። ያ ሁሉ ፈተናዎች ታልፎ ነው። አሁን የነሩታ እኮ ይሄን ያህል ፈተና የሚባልም ነገር አይደለም። ያው ተግባብቶ ተመካክሮ ነገሮቹን ቁጭ ብሎ በጥሞና ያው ወጣትነትም እንዳለ ሆኖ ነገሮቹን ቁጭ ብሎ መፍታት አለመቻላቸው ሌላ ወገን መሀላቸው ላይ የመጣ በመግባቱ ነው እንጂ ለዚህ ደረጃ የደረሰው እኮ ትዳር እኮ ከዚህ የበለጠ የከፋ ብዙ ነገር ያሳልፋል። ትዳር ውስጥ ያለ ሰው አይደል? ብዙ ነገር በትዳር ውስጥ ማለት ነው። አልጋ ባልጋ የሆነ ነገር የለም ወደ ትዳር ሲገባ እንኳን በአንድ አመት ከምናምን ውስጥ ማለት ነው። ግን እነሱ ነገሮችን እንዴት መፍታት አልቻሉም። ከዛ መሀል ላይ ደግሞ ሰዎች ተጨመሩ። ከዛ የሁለቱ አለመግባባት፣ የሁለቱ አለመከባበር፣ ከዛ በጥፋት ላይ ጥፋት፣ በበቀል ላይ በቀል፣ ያ ነው ዛሬ ለትዳራቸው ትልቁ ምክንያት የሆነውና ዛሬ ላይ ለመድረስ የበቁት እንጂ ከዚህ የበለጠን ፈተና ያጋጥማል። ከዛ ወንድየው ሲታገዝ ፈተናዎችን ሲያልፍ፣ ሴቷም እንደዛ ስትታገዝ ፈተናውን ስታልፍ ነው የሰመረ ትዳር የሚገነባው እንጂ የእነ አብርሽ ፈተናውን የትዳር ፈተናውን ፈተና ይባላል። ምርጦችዬ ሰው ስንት ፈተና ያሳልፋል በትዳር ውስጥ ስንት ታሪክ አሳልፎ ነው ወጥተው ይህን አልኮ በትዳሪ ውስጥ አሳልፍ ያለው እንዲህ አይነት ነገር አጋጥሞናል፣ በዚህ ተጋጭተናል፣ በዚህ ወጥተናል፣ በዚህ ወርደናል። ብዙው እኮ ስለ ትዳራቸው ስላለፈው ታሪክ የሚናገሩት ያ ሁሉ ታሪክ አሳልፈው ነው። የአንድ አመት ትዳራውን ብዙ ፈተና አጋጠመው ለማለት ይከብዳል። ግን ራሳቸው ያጠፉት ጥፋት መሀል ላይ ስላለ ነው ዛሬ እዚህ ደረጃ የበቃውና ምን ልላችሁ ፈልጌ ነው ያው ዋናው የመጣውበት ነጥብ እንግዲህ ከምንም በላይ ያው ሜሪ ያስቃኛለች። ብዙም ያወሩት ነገር የለም። አብርሽና ኤፍሬም መግባባት አልቻሉም ወንድማማቾች። ሜሪና አብርሽ ሜሪማ የባለፈውን የተወጣችው አንተ 10 ጊዜ ቁጭ እያልክ ለሴት ልጅ ቀለበት አድርገን ያለችውና በስማ ሜሪ ዛሬ ተወጣች። በቃ ፊቷን ሁሉ ዘፍዝፋ ነበር አብርሽን ስታየው የነበረው። የባለፈው እንደዛ ጥንብር ኩሳቸውን አውጥተው ማባረራቸው እንዴት አገኘችው ልኩን እነግረዋለሁ ስትል ያሰበችና የቆየችና ድንገት ደግሞ አጋጣሚውን ያገኘች እስከምትመስል ድረስ ነበረና እዚህ አጋጣሚ እንግዲህ ምን ይደረጋል ቤተሰቦች ሆነ እንደው ሁሉም የየራሱን ህይወት ቢኖር ደስ ይላል። ከምር ሁሉም የየራሱን ህይወት ቢኖር ደስ ይላል። ግን ደግሞ ሁሉም የየራሱ የለውም። በቃ አሁን አብርሽና ሩታ በቃ መፋቻም የላቸው ማብቂያም የላቸው ረጅም ነው የሚሆነው። መጨረሻቸውን መቼም እንግዲህ ያሳምረላቸው ነውና እና የኔ ውዶች እንግዲህ ያለው ነገር ይሄ ነው። እኔ መቼም የነገዋ ቀን የምጠብቃት ነገ ኤፍሬም እንግዲህ ፈርዶበታል። የቡዝነሽ ምላስ ስትጮህ እኮ አቤት አቤት ያለሷ ደግሞ እውቀት ያለው ሰው የለም። በነገራችን ላይ ተንጫጩ ብዙነሽ ሲባል አትወድም። ቡዜ ትክክል ናት፣ ቡዜ ልክ ናት ነው እዛ ጋር ሄዳችሁ እና በነገራችን ላይ ያለሷ እውቀት ያለው ሰው የለም። ያለሷም ማስታራቂ የለም ነበረ። ያለሷም ነገሮችን እንደ ሴት የሚረዳ ሰው ያለ እኮ አይመስላትም ቡዜ። በቃ እንደ ሴት ነገሮችን ያለፈች እንደው ቡዜን ስታዩት ባውን ላይ እንደው ብዙ ታሪክ በትዳሩ አሳልፋ የመጣች አይነት ሴት ትመስላለች። ማለት እንደዚህ አይነት ያሳለፈች ሴት ተገልብጣ ወዲያውኑ ነገሮችን ቀይሳ እኔ ግን ሲመስለኝ በፊቱንም ቡዜና አቤል ከሩታ ምክንያት ነበር የሚፈልጉት። የሆነ በኦዲየንሱ ፊት እንደዚህ እኮ እንዴት እንደዚህ ይሆናል ብለው እንዳይባሉ ምክንያት ሲፈልጉና ዳር ላይ ቆመው የቆዩ ሰዎች ናቸው ለእኔ የሚመስሉኝ የምር እንጂ በአንዴ እንደዚህ ተገልብጠውማ ሩታ ላይ እኔ እንጃ ምንም ብታጠፋ ያውም የተቀላቀለቻቸውን ሉልዬን የመሰለ ቆንጆ ዘር የሰጠችን ሴት በአንድ ጊዜ የምር እኔ እንጃ ለእኔ ከብደኛል። የፈለገ ነገር ብሆን ከምሬን ነው ምላችሁና ጥግ የቆሙ በፊቱንም
ምክንያት ሲፈልጉ የነበሩ ሰዎች ናቸው የሚመስሉኝ እኔ ቡዜና ቤን ማለት ነው። ቤተሰቦች የምሬን ነው ምላችሁና ነገ እኔ በጉጉት እንግዲህ የምንጠብቀው የወይዘሪት ብዙነሽን አዲስ ነገር ነው እንግዲህ ያው ከይፍሬ